ዋስቲ 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 ዋስ ለምን አትይው? አንተ ልጅ ምንድን ነው የሆንከው? ምንድን ነው የሆንከው? ምንድን ነው እሱ እንደዚህ ጨካኝ? ኧረ ምን ያደረገ? ተናገር እንጂ። እኔ የማውቀውን እውነት ብታውቂ ነው በእጆችሽ አንቀሽ ትገይው ነበር። አውቄ የሌለብኝ ስላወቅኩ እንዲህ ሆንኩት። ለብቻዬ የምታመመው ለአንቺ ብዬ ነው። ለምንድን ነው ያልከው? ግማሹን እንዲሰራልህ ነው እንዴ? ለነገ እኮ ነው ያልከን። ነገ ሙሉን ሰርቼ ያስገባል። ዝም በል መልሳት መልስልኝ። አውቃለሁ እኮ ነገም ጨርሰህ አትመጣም እንዴ? የነገም በምን አወቅ? ጭራሽ ለእኔ መልስ። ተነስ እናውጣ፣ ተነስ። እንዴ እውነቱን እኮ ነው። አንተ መምህር እንጂ ጠንቋይ አይደለ። ነገ ጨርሶ ያስገባልሃል። ይሄን እናንተም አልሰራችሁም አይደለ? አረ ቲቸር ነገ አንድ ያልከን ነገ እናሳያለን። በቃ ዝም በል ተነስ እናውጣ። ቀጥል። አረ ቲቸር አንተ ተነስ ተነስ። ፋቴ ወዬ እንዴት ነህ? እግዚአብሔር ይባርክ። ሰላም ነው? እግዚአብሔር ይባርክ። ያነበርክ ነው? አዎ ሰላም ነህ? አለን። እንዴት ነው ትምህርቱ? ትምህርት አሪፍ ነው። የመመረቂያ ወረቀታችን እየሰራ ነው። ጎሽ። እርግጠኛ ነኝ መቼም በማዕረግ ተመርቀህ ታኮራኛለህ። በዚህ ዓመትማ ግድ ነው። የግድ ነው። እውነት ነው። ቆየሁባችኋ። የዳሽን ባንክ የተመልቀበል ገብቼ እኮ አትነግረኝም ነበር እንዴ? አብረን ዳሽን ባንክ አካውንት እኮ እንከፍት ነበር። ኧረ ባንካቸው ዘምነዋል። ሱፐር አፓቸውን አውርደህ በራስህ ስልክ ራስህ መክፈት ትችላለህ። ኧረ ተው ደግሞ ትቀመጥበት ሰዓት አለ። ዛሬ አስተማሪው ሴተኛ አዳሪ ቤት ሲገባ እጅ ከፍንጅ መቅረጽ። እኔ ግን እሱ ነገር ምንም አልተመቸኝም። እና ገሬዳችን ሊበላሽ እናውራው አንድ ላይ ሄደን። እሱን በንግግር ማሳመን የማይሆን ነገር ነው። አንተ አታቆም እንዴ? ይኸውልህ ዲኑ ጋር ከከሰስ ነው መፍትሄ አለ። ከሰውንስ ከሱ የተሻለኛ የሚያምን ይመስላል። ስማ ለሌሎች አስተማሪዎች አቀሳስሮ ግሪዳችንን ነው የሚያበላሽ። እርግጠኛ ነኝ መቼም በማዕረግ ተመርቀህ ታኮራኛለህ። መመረቅ ደግሞ የግድ እንጂ ሳረፍት ነው እንጂ ስሙ ግን አሁን ቲሸር መቶ ማን ጋር የሚገባ ይመስላችኋል? ያችን አያት ወፍራሟ ዳሌ ስለሚወድ እሷን ይዞ የሚገባ ነው። አይረስ ታስጠላ። እሷ ጋር እንኳን አይገባ። ሲጀምር ሴት የሚመርጥ አይመስለኝም። ያገኙን ይዞ ነው የሚገባው። እኔ ግን ስምቸኝ የሚቅርብኝ እንሂድ እባክህ። እባክህ ወዴት ነው የምንሄደው? የምንሄድበትን ጉዳይ ሳንይዙ ነው የምንሄደው። ሰዎች ኧረ በለው ከዚህ ሁሉ ሰው አልፎ ይዟት የሚገባ ወንድ ተገኘ። አንተ በለው ተነሱ እንሂድ። ተነስ እንሂድ። ወዴት ነው የምንሄደው? የመጣንበትን ጉዳይ ሳንይዝ አንተ እንሂድ አልኩህ አይደል እንዴ? ና ተነስ ተነስ።
Was ist das? Yes. እንደውም ሲጋራ እስኪ ሲጋራ እስኪ አይዞሽ ፍሬሽ ነሽ መሰለኝ። በፈጣሪ ምን ነው ሸበላው? አስደነገጥከኝ እኮ። ነው ሾርት ፈልገህ ነው? ወዴት ነው? ምን አይነት ነው? ሲያስጠላ። ተመስገን። እንዴት አመሻችሁ ልጆች? አባዬ ደህና አመሻችሁ። ምን አገባህ? ምን አገባህ? ምን ነው ምን ነው ልጅ? አንቺ ዝም በል። ራስህ ዝም በል። ያመሃል እንዴ? ይሄ ልጅ ምን ነገር አድርጎታል? አባዬ ከትምህርት ቤት ከአስተማሪ ጋር ሳይቀር ተጣልቶ ተባሯል። እንኳን ተባለ። እሱ ተምሮ ምን አመጣ? አባዬ 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 በሞትክ ነው። ምንድን ነው የነካብኝ? ተነስ፣ መድኃኒቱ አልቆበታል። መድኃኒቱ አልቆበታል። ተነስ። ኧረ በእናትህ ተነስ እና ፈጥነህ ግዛልኝ። ምንድን ነው የሆነው ይሄ ልጅ? እማዬ ይዛ መድኃኒቱን ይዛ ይመጣል ብለህ ትጠብቃለች። አንተ እዚህ አሁንም ጠርሙስ ውስጥ ተደብቀሃል አይደለ? ይሄ በእናትህ ያው ገብቼ እለዛለሁ። እና አንተ ራስህ ልትጦ ነው እንዴ? እና ተነሳ አሁን እንሂድ። አንተ ደግሞ ሂሳብ ንገረኝ። ሂሳብ ሶሽ በዳሽን ሱፐር አፕ ነው ማስገባል። ምንድን ነው እሱ ደግሞ? አዲሱ የዳሽን ሱፐር አፕ ነው። በውስጡ በጣም ብዙ ሚኒ አፖችን ይዟል። ላይፍን በጣም የሚያቀል አፕሊኬሽን ነው። የሚጠቅመኝ ነገር አለ? እንደውም ለዛች ቶሎ ቶሎ ነዳጅ ለሚጨርሰው መኪና በዚህ አፕ ተጠቅመህ ነዳጅ መቅዳት ትችላለህ። አሁን ቶሎ ንገረኝ፣ ጊዜ የለኝም። በመጨረሻ ባለሽ የሚገባው ነው ያገኘው። ውጣልኝ አንተ ሰይጣን! ሐዘኔ ልዘንበት! ውጣልኝ! ውጣልኝ! አታዋርደኝ! ሐዘኔ ልዘንበት! ውጣልኝ!
ሩባ ስለደረሰብሽ ሐዘን ምክንያት በጣም አዝናለሁ። ችግር የለውም። ሰሙ እኮ ያኔ እኔ በደወልኩለት ሰዓት ግሮሰሪ መተህ መድኃኒቱን በጊዜ ስላላደረስክለት ህይወቱ ማለፉ እኔም ተጠያቂ ነኝ። ሩባ ይቅር በለኝ። እንኳን ሞተ ተገላገልኩት። ሁሌ እያየሁት በእናቴ ላይ የሚፈጸመውን ኃጢአት ከማየት ነው የገላገለኝ። ተጫወቱ። እሺ እንዲያው አፉ ላይ እንዳለ ልጄ ምን አስቀይሜው ነው? ልጄ ምን አስከፍቼው ነው? አንድ ቀን ባገኘሁት እና ይቅርታ በጠየቅኩት እንዳለ እኮ ነው ሞት የቀደመው። ነው ሾርት ፈልገህ ነው? ለምን እንደምታባቢያት ማን እንደሆነች አውቀሻል? አውቀሻታል? ማንን ነው? አስቴርን ነው? የተሽዬ እኮ ታናሽ እህት አክስትህ እኮ ናት። አክስትህ እኮ ናት። የተሽዬ እህት እኮ ናት። ራሱ ወንድሜ ተሽዬ የወንድሜ ምትክ እኔ ትንሽ ያኔ ቤተሰቦቿ ሁሉ ባገለሏት ሰዓት እኔማ በእህቴ ተስፋ አልቆርጥም ብሎ ባንክ ቤት በየቆጠበ ሳንቲም ከዚህ ከሴተኛ አዳሪነት ህይወት እንድትወጣ ያደረገ ከዛሬም ድረስ ያላስተዋወቃችሁ ከዛ ከምትሰራው ሰያፊ ህይወት እስከምትወጣ ድረስ ምን ብሎ ያስተዋወቀህ በዛ ሁኔታ? ምን ያደርጋል ተሽዬ ሞት ቀደመው። የልጆችን አባት ሞት ቀደመው። አይ ተሽዬ ምን አጨከነብን። ባለማወቅ እርምጃ ተቀደምኩና ያወቅኩ በመሰለኝ ግማሽ እውቀቴ አባቴን፣ ቤተሰቤን እና ራሴን አጣሁ። በግማሽ እውቀት ትዳር ይዘንባል፣ ቤተሰብ ይበተናል። የምንወዳቸው ሰዎች ህልፈት በእጃችን ነው። በግማሽ እውቀት ሀገር ይፈርሳል። እውቀት
አንድ እርምጃ ሲቀድምና ሙሉ ሲሆን ትውልድ ይተርፋል። ሁሌም ቢሆን አንድ እርምጃ እንቅደም። ደምቆ ውርፍ እንዳላ